ሪስኪ ወጥቼ ቤተሰቦቹ ጋር አብረን ደውልና ወይ በገስታለሽ እመጣለሁ። ሮሚ በእውነት እኔ ስሜታዊ ሆኜ ነው አልቻልኩም መቆጣጠር ራሴ። አንቺ በህይወት አለሽ። አንቺን እያየ አይጽናናም እንዴ? ሮሚ እኔ እንጃ። እኔ እውነት እንዴት ሮሚ እየቀለድኩ አይደለም፣ የእውነቴን ነው የምልሽ። ቤታየው እኮ የሊያሾ እንትንም እኮ አረገዘች እና እየተፈለገች ነው እሷ። ሰምተሻል? ሮሚ እኮ ያው አሳክሻት ሆይ ጋይዝ አልቻልኩም። መድኃኒዓለምን አልቻልኩም። አንቺ ቤት የሚጽፉትን ስክሪንሻት እያደረጉ እየላኩልኝ አልቻልኩም። ፊሪዷ ቆሞ ነው ይላሉ ሲፈልጉ። እኔ አልቻልኩም። ብሎ የሚጽፉልሽን ግን ታነቢያለሽ። አንዱ ደግሞ ማለት ነው ባለጌ እየተሸከሸከ ነው። ሮምዬ በደስታ ነው የምታለቅሰው ይሉሻል። ኧረ ዝም ብዬ ስቃ። ኧረ እኔ ምን አገባኝ? ለምን አገባኝ? እኔ አረ በስመ አብ ነፍስሽ አይማር። እኔ ከልብ ያዝኝልሽ ወይኔ ምናምን ነገር እላለሁ። እኔ በጣም ስለምትመችኝ ነፍስሽ አይማር። ኧረ ሰውዬው ደግሞ ሰምቶኝ እኔ ብቻ ኤክሴ ነው ያልኩትኝ። ብዙ ኤክስ አለኝ። አንደኛው ነው መቼስ ደግሞ ተነስቶ እንዳይመጣብኝ እኔ ነኝ ብሎ ሮምዬ በጣም ብዙ ስለሆኑ ሂድ አንተ ግማታም ናውጣ። ዝም በይ እየቀለድኩኝ ሰ ይሄ ነው እንጂ ሀኒ ምናምን ግማታም ሂድ ደንቆሮ። ቅድምም ቃላይም እያልኩ ነው። እኔ ሞኞ ነኝ እንጂ ማመን ተሰምቶኝ ድምጼ ወደ ዘጋ እንትኑን አበባውን የያዘውን ነገር እንኳን እኮ ቀየርኩ። ትንሽ አለ አይደል የያዘን አረ እኔ አባቴ እና ታዲያ ሮምዬ ይኸውልሽ ልንገርሻ፣ አክስቴ፣ አጎቴ፣ አባቴ፣ ወንድሜ ብዬ እንዳልምልባቸው ያኔ ነፍስ ሳላውቅ ለፍቅረኛዬ ብዬ ለውሸት ገድያቸዋለሁ። አሁን ነፍስ ካወቅኩ በኋላ ደግሞ የውሸት ላንቺን ለማስደንገጥ ብዬ አክስቴና አጎቴ ሞቱ ከምል የድሮ ፍቅረኛዬ ሞተ ብላ አይሻልም? ሮምዬ አክስቴ፣ አጎቴ፣ አባቴ ሞተ ከምል የድሮ ፍቅረኛዬ እንድፍት ባደረገው ይሻለኛል። ቁጭ ብሎ ታብታብ እያደረገ እኮ ይሆናል። ግን ቤታዩ ኧረ ብዙ ናቸው ደግሞ አንድ ነው ብለኝ እንዳይወጣ በጣም ብዙ ናቸው። የመጀመሪያ ምናምን ስትያለበት ስማ እኔ ነው እኮ የመጀመሪያዬስ ቢሆን ታዲያ ለስንቱ ነው የመጀመሪያዬ ነው ያልኩትኝ። ለስንቱ ነው የመጀመሪያዬ ነው ያልኩትኝ። እናቴ ግራ ይጋባሉ። ሮሚዬ እኔ ይባባላል እዛው እንደዛ። ሮሚ እንደዛ አድርገሽ አታውቂም? ሁለት ወንድ ነው በህይወቴ የማውቀው፣ አንተና አባቴን። እንደዛ እኮ ነው እያለ የሚያሾፈው። እኔ ደግሞ ጉዳዩን ልሰጣቸው ስል ጉዳዩን ቀይ እንትኑ የመጣ ጊዜ ሆኜ ድንግል ነኝ ይኸው ወሰድከው። ኧረ አለ የኔ አባት ደግሞ ወዲያ ዝርያ እኔ ምችት ስለምትለኝ እኔ ላኩልሽ። ኧረ እኔም ደስ ብሎኛል። ማከብርህ በእናትህ ነው ጣይሬድ በእናትህ አልቃሻ እየያት መለስ ይመጣ ዝርያ። እኔም እኮ የአንቺን እኮ ገብቶሻል። አንቺ ስልኪ ስጠሪኝ ከች ነው ታውቂያለሽ። አንዲቷ ልጅ እኮ ግን የኔ ጓደኛ እንደዛ አድርጋለች። ሮሚ አንዲቷ እኮ እንደዛ አድርጋለች እኮ። አሁን አንቺ እንዳልሽው ድንግል እንዳልሽው ቪንቶ በእንትን ቀላቅላ በፋንታ ነው በላስቲክ ቁጥር አድርጋ ከዛ አገር እያዝልኝ ጩኸት አገር እያዝልኝ ያለሽ ምስኪኖች ናቸው ወንዶች። ከዛ በኋላ ስሚ ከዛ በኋላ ቀድድ አድርጋ አድርጋው ላይ ፍስስ አደረገ። እሱ ደግሞ ድንግልናዋን ወሰርኩ ብሎ ሮሚ የተኮሰ አለ። ለሰፈሩ አልኩሽ ለሰፈሩ ሁሉ እየዞረ ስንቅ ነው ሲያቀብል የዋሉ አልኩሽ። በቃ በደስታ እሷ የውሸቷን ሮሚ ግንብ ትመታለች ትጮሃለች አልኩሽኝ። ቪንቶ ደብታ ሱሽ ቪንቶ ነው እኮ ሮሚዬ ቪንቶ
እንደኛ ሴቶች እኮ ግን እኮ የተረገምን ነው። እኔ ያልገጠመው ግን አለ እንደዛ ብዙ ወንድ እኮ ገጥሞታል ምናምን ነገር አለ ምናምን ተብሎ አይ እኔ ያው አታሶችኛ ቤት አለ ተብሎ ምናምን ነገር ተሸልሎ ይገባል። ሲበረገድ ያው ባለ 3 ክፍል ምናምን ምን አልከኝ? ሶሪ በመሀል ተቋርጣችሁ ነበር። ያ አለ ተብሎ ትገቢና እኔ ላይ አላጋጠምም። ፈጣሪ መስገንት ያለሽ ጓደኛዬ ነው ሁላ ከረጅም ዓመት በቃ ዩኒቨርሲቲ አስጠብቀው ከዩኒቨርሲቲ ወጥተው ምናምን ነገር ነው እንግዲህ የሆነ ልጅ ነው አውቀውና ከዩኒቨርሲቲ ጠብቆ ወጥቶ በቃ በሰርግ ነው ምናምን ብሎ ጨረሰው። ዩኒቨርሲቲ 4 ዓመት ወጥተው ምናምን ነገር ተጋብተው ሲል የለም ሲል የለም ደስ ይላል። ሮሚ 6 ዓመት ጠብቆ ማለት በስመ 6 ዓመት ሙሉ ለአንድ እንትን አይሻኛ እኮ በግነን ስንላቸው እኮ አታምኑ። አይ በግ ናቸው። አሁን አመንኩኝ። ምን ትይበታለሽ? እስቲ ጌም እንጫወት። እሺ ማነሽ በቀሉ ነሽ ማነሽ የምንኖረው ምዬ ብቻሽን ላክሽ። ግን እንዴ ላልጎን ያላቆበትም ላኩኝ። ኦኬ ተቀበይልኝ አቋርጮ። እሺ ሮሚዬ ከተሸነፍሽ ምንድን ነው የምታደርጊው? ምን እንዳርጋ በዳሶ በጭንቅላት ተዘቅዝቅ ይጨፍራል። እሺ እውነትም ሮሚ ኦራ አሾፋሌ እውነት ትላለች እንዴ እንደዚህ ልዘቅዘቅልሽ? እሺ ሮሚ ምን ታደርጊያለሽ መሰለሽ? ቀጭኝ ሴክሲ ሆነን በአጭር ፓንት እንወጣለን። ቁንጣ አቤት ዳሬና ልፋታልኩሽ አንቺ ልታይ እንዴ ሮሚ አብራችሁ ናችሁ እንዴ? እንዴ ማየት አለብሽ። አላየሽውም? ድምጽ ጠፋ ሰሞኑን። በጧት ነው የሚሄደው ስራ ቤታዩ። ኦኬ ጋይስ ፈርስት ጊፍት ደምን ሮሚ ልታፍ። እሺ ሮሚ ቅጣትሽ የሚሆነው ማለት ነው አፍሪካ ጭፈራ ነው። ችግር የለም። ለአፍሪካ ደግሞ በዚህ በመሲህ ታንኪ ማሪ 3000 ነው ቅጣትሽ። እኔም ካሸነፍሽኝ ሮሚ ዊኒት ታረጋታለሁ። ዳሴ እሺ እሱስ እንደሚጨፍርልን እኔ ፍሬሽ ነኝ። ጊፍተር እንኳን የለኝም። ሮሚ ፌር አይሆንም ጌሙ እንዴ። ማንኛስ ጊፍት አለን? ጌም ከተጫወት ቆየው። አይ አንድ ጌም ነው የምንጫወተው። እንዳታሳፍሩኝ።